ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 11 ላይ እርሱም አንዳንዶቹን ሐዋርያት፣ ሌሎቹን ነቢያት፣ ሌሎቹንም ወንጌል ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ። ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስ ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንጻ ፍጹማን ይሆኑ ዘንድ እንደ ስህተት ሽንገላ ባለ ተንኮል በሰዎችም ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲያና ወዲህም እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እያያዝን በነገር ሁሉ እስቲ በነገር ሁሉ በሉ። እውነትን በምን እያያዝን? በፍቅር በሉኛ። ነገር ግን እውነትን በፍቅር እያያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል ይላል። እግዚአብሔር አምላካችን የተባረከ ይሁን። ኢየሱስ ጌታ ነው። አባቶይ በኢየሱስ ስም እናመሰግንሃለን። መንፈስ ቅዱስ በመሃላችን ስላለ ስም የተባረከ ይሁን። ጌታ ሆይ በፊትህ አለን፣ ከቃልህ አስተምረን። ቃልህን የምንሰማበት እግዚአብሔር አባቶይ እንደሰማን እንደዚያ ደግሞ መኖር የምንችልበት ሰማያዊ ጸጋ ለኔና ለወንድም ለእህቶቼ ሁሉ ይለቀቅልን። በነገር ሁሉ ስለምትረዳን በኢየሱስ በኩል አከበርን። በኢየሱስ ስም ጸልየናል። ተቀመጡ። እግዚአብሔር ይባርካችሁ። እግዚአብሔር አምላክ የተባረከ ይሁን። ነገር ግን እውነትን በፍቅር እያያዝን በነገር ሁሉ ራስ ወደሚሆን ወደ ማን እንደግ ይላል? ወደ ክርስቶስ አይደለ? ወደ ሆነ አገልጋይ፣ ወደ ሆነ ቦታ፣ ወደ ሆኑ ሰዎች ሳይሆን ወደ ማን እንደግ? ወደ ክርስቶስ። ምን ማለት ነው? አድገን ክርስቶስ ላይ እንደርሳለን የሚል ስሜት ሳይሆን ቁጭ ክርስቶስን በምን በምግባራችን በምን በአኗኗራችን ክርስቶስን ወደ መምሰል ምን እንበል እያለ ነው? እንደግ እያለ ነው። እግዚአብሔር አምላክ የተባረከ ይሁን። ጥቂት ደቂቃዎች የምንማማረው ስለ እድገት ነው፣ መንፈሳዊ እድገት። ዛሬ ውስጥ የሞላው ይሄ መልእክት ነውና ከሰዓት በኋላ እንዲሁ እየጻፍኩት ነበር። ኢየሱስ ጌታ ነው። መንፈሳዊ እድገት በሉ እስቲ። አዎ የወጣት ጉባኤ ይምሰል። ኢየሱስ ጌታ ነው። ድገሙና መንፈሳዊ እድገት በሏ። ክብር ለጌታ ይሁን። ያስፈልገናል አይደለ? ያስፈልገናል። ጌታ ይባረክ። በዚህ ከተስማማን ልግባ ወደ ትምህርቴ። ሰው ለማደግ በመጀመሪያ ደረጃ መወለድ አለበት። ዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስ የሚባል አንድ የአይሁድ መምህር ወይም ደግሞ አንድ የአይሁድ አለቃን እናያለንና ወደ ጌታ ኢየሱስ መጥቶ መምህር ሆይ አንተ የምታደርጋቸውን ተአምራት እግዚአብሔር ከእርሱ ጋር ከሆነ ሰው በቀር ማንም ሊያደርግ አይቻልም ብሎ ለጌታ ለኢየሱስ ይሄንን ሲለው ጌታ ኢየሱስ እንደዚህ አለው፣ ሰው ከውሃና ከመንፈስ ምን ካላለ በቀር ካልተወለደ በቀር አይደለም። ሰው ከውሃና ከመንፈስ፣ ውሃ የሚለው ትርጉም አሁን ከነካ ነው ሌሎች ክፍለ ጊዜዎችን ይወስዳል። ግን ይሄ የሚታየውን ውሃ ሊል ፈልጎ አይደለም። ምክንያቱም ሌሎች ቦታዎች ላይ በጥሩ ውሃ ጠበን ይላልና ሰው ከውሃና ከመንፈስ የሚለው ውሃ ኮንቴክስት ስናይ የእግዚአብሔርን ቃል ነው የሚያሳየው። በዚህ ቦታ ሰው በእግዚአብሔር ቃልና በመንፈስ ካልተወለደ የእግዚአብሔርን መንግስት ምን ሊል አይችልም፣ ሊያይ አይችልም። በሉ እስቲ ኢየሱስ ጌታ ነው። እና ምን ልላችሁ ነው? መወለድ እንዳለበት ጌታ አሳሰበው ለዚህ ወንድም፣ ለዚህ አይሁድ አለቃ። በሌሊት መጥቶ ነው ተደብቆ ያው ሰዎችን ፈርቶ መጥቶ ጌታን የጠየቀውና በቃ የእግዚአብሔርን መንግስት ለማየት የምትፈልግ ከሆነ ዳግም መወለድ አለብህ ይሏል። ወይም ደግሞ በግሪኩ ከሰማይ መወለድ አለብህ ይሏል። እኛ ግን በዚህ ያለን ከሰማይ ተወልደናል። ስሙ ይባረክ። ኢየሱስ ጌታ ነው። ደስ አያሰኝም? ሃሌሉያ። እና እዚህ ያለን ሁላችን ከሰማይ ተወልደናል። ስለዚህ ዛሬ ስለ እድገት የምናወራው ይሄ ለቤታችን የሚሆን ስብከት ነው። እንደው ላላመኑት ሳይሆን ላመነ ዳግም ለተወለደ የሚሆን ትምህርት ነውና ጌታ ጥቂት ይናገረናል። ኢየሱስ ጌታ ነው። እስቲ አድጋለሁ በሉ እስቲ። ጌታ ሆይ ማደግ እፈልጋለሁ በሏ።
ኢየሱስ ጌታ ነው። ማደግ ይሆንልን በነገር ሁሉ ራስ ወደሚሆን ወደ ክርስቶስ ኢየሱስ ጌታ ነው። ማደግ ይሆንልን። ክብር ለጌታ ይሁን። እና የኤፌሶንም ጸሐፊ ይሄንን ያለው ያው ጳውሎስ በነገር ሁሉ አላቸው ራስ ወደሚሆን ወደ ክርስቶስ የእድገታችሁ ትኩረት የት ነው? ክርስቶስን ማዕከል ያደረገ እድገት ክርስቶስን ኢየሱስ ጌታ ነው። አቦ ይሄ ይሁንልን። ሃሌሉያ። ታዲያ ወገኖቼ ለማደግ መወለድ ያስፈልጋል ካልን እድገት ምንድነው? እድገት ምንድነው? ሐዋርያው ጳውሎስ ጥሩ ገልጾታል። እንደውም አንደኛ ቆሮንቶስ ምዕራፍ 13 ቁጥር 11 ላይ ጥሩ ገልጾታል። እናንተ እዩት 13 11 ላይ ይሄ ስለ ፍቅር የሚናገርበት ክፍል ላይ ልጅ ሳለው አለና የልጅነትን ባህሪ ይናገራል። እንደ ልጅ ምን እል ነበር አለ? አስብ ነበር አለ። እንደ ልጅ ደግሞ እቆጥር ነበር ማለት አንደርስታንዲንግ መረዳቴ እንደ ልጅ ነበር፣ እንደ ሕፃን ነበረ። ያም ብቻ እኮ አይደለም፣ አዎ እንደ ልጅም እናገር ነበረ አለ። መቼ ስትሉት አሁን ነው ወይ ስትሉት አይደለም። ልጅ ሳለው እንደ ልጅ አስባለሁ፣ እንደ ልጅ ቆጥራለሁ፣ እንደ ልጅ ደግሞ እናገራለሁ። ለካ እንደ ልጅ ማሰብ፣ እንደ ልጅ መቁጠር ማለት መረዳት ነው ብያችኋለሁና እንደ ልጅ መረዳት እንደዚሁ ደግሞ እንደ ልጅ መናገር የሚባል ነገር ለካ አለ። ከዚህ ጌታ ፈቀቅ ያድርገን። አሁን ግን አለና ስለ ጎልማሳነት አወራ። የልጅነትን ባህሪ ምን ብያለሁ አለ? ሽር ያለውኝ አለ። ወገኖቼ እድገት የልጅነትን ባህሪ መሻር ነው። መሻር እንደ ልጅ መቁጠርን መሻር ማለትም እንደ ልጅ መረዳትን መሻር፣ እንደ ልጅ ማሰብን መሻር። ያም ብቻ አይደለም እንደ ልጅ መናገርን መሻር ነው። ታዲያ አድጎ የጨረሰ ይኖር ይሆን? እኔ የለም ባይ ነኝ። ምክንያቱም እድገት ምንድነው? እስቲ ሂደት ነው በሉ። እስቲ ፕሮሰስ ነው፣ ሂደት ነው። ይሄንን ሂደት ሄዶ የጨረሰ ማንም የለም። ቁጭ ክርስቶስን የመሰለ የለም። ስለዚህ ሁላችን ይሄንን ሂደት ልንሄድ ተጠርተናል። ለአንድ አማኝ እድገት አማራጭ ሳይሆን ግዴታ ነው። ለምሳሌ አንድ ሕፃን ልጅ ተወልዶ የማይንቀሳቀስ የማያወራ ምንም አይነት ሪአክሽን የማያሳይ ከሆነ there is something የሆነ ችግር አለ ይሄ ልጅ ጋር አይደለም እንዴ? ልክ እንደዚሁ እኛም በመንፈሳዊ ህይወታችን የሆነ ነገር የማናሳይ ከሆነ የሆነ ለውጥ ማናሳይ ከሆነ የሆነ ቦታ ላይ ቀንጭረናል ወይም ቀጭጨናል ወገኖቼ። ከዚህ ግን እግዚአብሔር አምላክ ፈቀቅ ያድርገን። ኢየሱስ ጌታ ነው። እድገት ሂደት ነው። ዛሬ የተወለደ ልጅ የፈለገ እንደው ኃይል ቢገለጥብኝ ወይ አንድ ወር ልጅን በጌታ በኢየሱስ ስም 32 ጥርስ ያብቅል ብዬ እጁ ላይ አፉ ላይ እጄን ጭኜ ብጸልይ ያበቅላል? ስለማያምን ነው ወይ በኔ የእግዚአብሔር ኃይል ስለማይገለጥ ነው? አይደለም። ሂደት ነው አይደለም? ሂደት ሳትጸልዩለት ምንም ሳታሻሹት የሚያድግበት ጊዜ ይመጣል። ልክ እንደዚሁ ሁሉ ይሄንን ሂደት እኛም እንድንሄድ ተጠርተናል ወገኖቼ። በዚህ ሰዓት ቤተክርስቲያን ምን ያስፈልጋታል ካላችሁኝ፣ ያደገ አማኝ። በዚህ ሰዓት ቤተክርስቲያን በምን ትናጣለች ካላችሁ፣ ባላደገ አማኝ፣ ባልበሰለ አማኝ፣ በመንፈሳዊ ህይወቱ ባልጎለመሰ አማኝ። ጥቅስ አለ ቤተክርስቲያን ላይ፣ ዝማሬ አለ። እንደዚህ ደግሞ እንደኔም አለ ሁሉ አለ። ግን በኢየሱስ ስም እድገት ይሁንልን። አቦ ጌታ ይባረክ። ያደገ ሰው ጌታን ያሳርፋል፣ የጌታን ትኩረት ይስባል ወገኖቼ። ያደገ ሰው አሜን። ማደግ ይሁንልን። እግዚአብሔር አምላክ የተባረከ ይሁን። ታዲያ ሰው እኮ ማደግ ይፈልጋል። ሰው የልጅነትን ባህሪ መሻር ይፈልጋል። ሰው እንደ ልጅ እኮ መረዳት አይፈልግም፣ እንደ ልጅ መናገር አይፈልግም። ነገር ግን ሰው ለምንድነው ማደግ ያቃተው ስትሉ፣ አሉ የሆኑ የእድገት እንቅፋቶች ወገኖች አሉ። የእድገት እንቅፋቶች አሉ በብዙዎቻችን ህይወት የሚያልፉ። ነገር ግን ሊያስማሙን የሚችሉ ለሶስት ነጥቦችን እንይ። አንደኛው የሰው ልጅ የእድገቱ እንቅፋት ወይንም ደግሞ የመንፈሳዊ ህይወታችን የእድገት እንቅፋት የምንለው የሐሰት ትምህርት ነው። የሐሰት ትምህርት። በእርግጥ ጳውሎስ የኤፌሶንን መልእክት ሲጽፍላቸው በዚህን ሰዓት ሲጽፍ የሐሰት ትምህርት አታክ አድርጓት ቤተክርስቲያኗን አይደለም የጻፈው። በእግዚአብሔር ስላገኙት ቸርነት፣ በእግዚአብሔር ስላላቸው ሰማያዊ ጸጋ
ከዚህ የተነሳ ደስ እንዲሰኙ እንዲጽናኑ ይሄም ብቻ አይደለም ለእግዚአብሔርን ክብር እንዲያመጡ ማንነታቸውን ሊገልጥላቸው ይሄንን ጻፈ። ነገር ግን እቺ ቤተክርስቲያን ዮሐንስ በመልእክቱ ደግሞ በስህተት ትምህርት አታክ ተደርጋ ሲጽፍላት እናያታለን። ኤፌሶን ማለት በዚህ ሰዓት ማን ምንላት ናት? እስቲ ቱርክ በሏ። ቱርክ ምንላት ናትና እነ ጳውሎስ የተጋደሉላት ቱርክ የሆነ ሰዓት ላይ በስህተት ትምህርት ተመታች። ምን አይነት የስህተት ትምህርት? ኖስቲሲዝም የሚባል የሐሰት ትምህርት ገባ። ቤተክርስቲያኗን ናጣት ቱርክን ናጣት። ለዛ ነው ዮሐንስ በመልእክቱ ሲጽፍላቸው ይሄንን የኖስቲሲዝም ትምህርት ምካቴ ጻፈላቸው። ለማ ለኤፌሶን ቤተክርስቲያን ይሄ በቱርክ አውራጃ ላሉ አብያተ ክርስቲያናት እየዞረ የሚነበብ ደብዳቤ ጻፈላቸው። ወገኖች የሐሰት ትምህርት ትልቅ የእድገት እንቅፋት ነው። ትልቅ አንድ ቦታ እንደዚህ አስተምሬ ስጨርስ እኔ ሰው መንፈስ ነው የሚለውን አስተምሮ አልቀበልምና ለ3 ሳምንት አስተምራሉኝ። አንደኛው ዮሐንስን ነበር እንደው የሚያስተማርኩት በአጋጣሚ እና ሳስተምር ኖስቲሲዝም ነው የተነሳው ስህተት ብያችሁ የለ ኖስቲክ ወይም ኖሲስ የሚባል ይሄ ዕውቀት ሁለት አይነት የስህተት ትምህርቶች ተነስተዋል። ዶሴቲዝም እና ሴሬንቲያኒዝም የሚባል ዶኬ ኢየሱስ ክርስቶስ ስጋን አልለበሰም ብለው ነው ሐሰተኛ አስተማሪዎች የመጡት። ስጋ ግን የሚመስል ነገር ለብሷል። ዶኬ ማለት በግሪክ መምሰል ነው። የሚመስል ነገር ለብሷል እንጂ ስጋ አልለበሰም። ስጋ የሚመስል ነገር ከለበሰ ሊያድነን አይችልም። እርሱ ግን ስጋን ከለበሰ እውነተኛ አዳኛችን ነው። አሜን በሉ እስቲ። ኢየሱስ ጌታ ነው። እሱ ስጋ ለብሷል ስንል በእውነት እርሱ ትክክለኛ ፍጹም ምንድነው እያልን ነው? እስቲ ሰው ነው በሏ። እና ይሄንን ትምህርት ሳስተምር አንዳንድ አስተምሮቶችን ትመታላችሁ። ምክንያቱም አንደኛ ዮሐንስ ለምካቴ ነው የተጻፈው የሐሰት ትምህርትን ለመመከት። እና ስመታ ያው የሚጎዳም ሰው ነበረ። የሚጎዳ ትናንሽ አማልክቶች ወንድሜ ያቅ ነበርና ትናንሽ አማልክቶች ለካ ጉባኤም ላይ ነበሩ። ይሄንን ትምህርት እንትንስልና አንዳንድ ነገር ላይ ለምሳሌ የእግዚአብሔር ልጅ ለኛ እግዚአብሔር ልጅነትንና ለኢየሱስ ያለውን የእግዚአብሔር ልጅነትን የገባውን ቃል ለማስረዳት ስሞክር የተጎዱ ሰዎች ነበሩ እና ልዩነት አለው። ኢየሱስ የእግዚአብሔር ልጅ ነው ስንል እግዚአብሔር ነው፣ አምላክ ነው፣ መለኮት ነው እያልን ነው። እኛ ደግሞ የእግዚአብሔር ልጆች ነን ስንል ትርጉም አለው። አሁን እሱን ትርጉም ከነገርኳችሁ እንደገና ሌላ ጥያቄ ሊመጣ ነውና ይሄንን እንትንስል እኛም ኢየሱስም በስትክክል አቻ የእግዚአብሔር ልጆች ነን የሚል አስተምሮ ደግሞ ያላቸው አሉ። ልክ የኃይሉ ዮሐንስን አስተምሮ የሚከተሉ ወገኖች ማለት ነው። እና አስተምሮአቸውን ስትፈትሹ እኛ ትናንሽ ምኖች ነን ይላሉ፣ አማልክቶች ነን ይላሉ። እና አንድ ወንድም ካስተማርኩኝ በኋላ ጠየቀኝ። ይሄ አንተ የላክልኝ ነገር እኮ የኃይሉ ዮሐንስ አስተምሮ ነው፣ እሱ ደግሞ ትናንሽ አማልክት ነን ብሎ ያምናል። ይሄንን ሐሳብ ታምናለህ አልኩት። እና ያምናል ልጁ። ገረመኝ። እዚህ ውስጥ ግን ጌታን ባርካለሁ። ትናንሽ አማልክቶች የላችሁ፣ ሰው ናችሁ አይደል ሁላችሁ? አዎ በሉኛ። አዎ እግዚአብሔር አምላክ የተባረከ ይሁን። እና አንዳንድ ጊዜ ይሄ ስህተት ትምህርት መካቴም ተሰጥቶት ዘንድሮም ቤተክርስቲያንን ይነጣታል ወገኖቼ። ስለማንነታችን አስተምረውን ኢየሱስ ላይ ልንደርስ አንችልም። ከኢየሱስ ስር ነን። የሆነውን ሁሉ በኢየሱስ ሆነናል። አሜን በሉ እስቲ። ኢየሱስ ጌታ ነው። ማለት አድገን ትናንሽዬ ኢየሱሶች አይወጣንም። ትናንሽዬ አማልክቶች በፍጹም ልንሆን አንችልም። በፍጹም የትኛውም የእግዚአብሔር ቃል ይሄንን አያስተምርም። የትኛውም እና ወገኖቼ እቺ የኤፌሶን ቤተክርስቲያን በሐሰት ትምህርት ተንጣ ነበረ። አንድ ወቅት ላይ ዮሐንስ መልእክቱን ሲጽፍ በዚህ ኖስቲስ የሚባለው ስጋ ርኩስ ነው፣ ስለዚህ በስጋ ምንም ብታደርግ ኦኬ ኦሬዲ ርኩስ ነው፣ ቅዱስ መንፈስህ ነው የማይታየው ረቂቁ ነገርህ ነው ቅዱስ የሚል አስተምሮ ነበረ። የኖስቲሲዝም ሞር ፎከስ አድርጎ የሚያስተምሩበት እና ይሄንን መካቴ ይሰጥ ነበር ወገኖች። በዚህ ሰዓት ኤፌሶን ወይም ቱርክ የምንላት ሀገር 99.8% ጉባኤ ላይ ስናገር ሰምታችሁ ከሆነ በሙስሊም ነው አሁን ላይ የተሞላችሁ። እና የስህተት ትምህርት ምን ያህል አደገኛ እንደሆነ ምን ያህል ማንነታችሁን ያስታል። እንደውኛ እኮ ስለ እድገት ነው የምናወራው፣ ከእድገትም የባሰ ማንነት ከማንነት ውጭም ያወጣልና እግዚአብሔር አምላክ ከስህተት ትምህርት ይጠብቃችሁ።
እግዚአብሔር አምላክ በዘመናችሁ ከስህተት ትምህርት ይጠብቃችሁ። ኢየሱስ ጌታ ነው። ሃሌሉያ። እና የሐሰት ትምህርት አንዱ የእድገት እንቅፋት ነው። ያሳውራል። በትምህርት የሳተን ሰው በትንቢት አትመልሱትም። አንድ አገልጋይ እንደተናገረው ነው። አንድ ምግብ ቀርቦ ለምሳሌ ውሻ መጥቶ ምግቡን ከነካው ምን አለው ነው የምንለው? ለከፈው አይደለ? ለከፈው ነው የሚባለው። ከዛ በኋላ ተጠቀሙበታላችሁ? አትነኩትም ያንን ምግብ። የስህተት ትምህርትም የነካቸው ሰዎች እንደዚህ ነው። ለከፋቸው ነው የምትሉት። ለገባባቸው የስህተት ትምህርት ወግነው ቆመው ነው የሚያገኙአችሁ። ወግነው እውነትን ለማወቅ ሳይሆን ለገባባቸው የስህተት ትምህርት እናንተ ስህተት ውስጥ ናቸው ብላችሁ ስታዝኑላቸው እነሱም ለእናንተ ያዝኑላችኋል። ይገርም ነው። ኢየሱስ ጌታ ነው። እኛ ግን ጌታ ታድጎናል። ኢየሱስ ጌታ ነው። እና ከስህተት ትምህርት ከሐሰት አስተምሮ እግዚአብሔር አምላክ ይጠብቀን። የእድገት እንቅፋት አንዱና ዋነኛው እሱ ነው። ሌላ ደግሞ ወገኖች የእድገት እንቅፋት ሌላኛው አንግል ትዕቢት ነው። ትዕቢት ትልቅ የእድገት እንቅፋት ነው። አልቅሰን ንስሐ ማንገባበት ነገር ቢኖር ትዕቢት ነው። ዝሙት ነው፣ ከሰው ጋር መጋጨት ነው። የሆነ ተጸጽተን በእርቅም ወደ እግዚአብሔር በመመለስም በተለያየ መልኩ ከእንደዚህ አይነት የኃጢአት ልምምድ ውስጥ ለመውጣት እንታገላለን። በትዕቢት ውስጥ ያለ ሰው ግን እኔ ሲላችሁ አያውቀውም። አልቅሳችሁ ንስሐ ማትገቡበት ነገር፣ ንስሐ የማንገባበት ነገር ትዕቢት ነው። እግዚአብሔር ከዚህ ይጠብቀን። ኢየሱስ ጌታ ነው። እና መጽሐፍም ትዕቢት ምንን ይቀድማል ይላል? ውድቀትን። አንድ ሰው ሊወድቅ ሲል ነው በጣም ትዕቢት ውስጥ የሚገባው። የሚታይ በቃ የተገለጠ ትዕቢት ካያችሁበት በእውነት ነው የምላችሁ ጌታን ሊወድቅ ነው ያሰው ሊወድቅ ነው። በቃ ይሆን እንደገና ልታዩት ነው በውድቀት ጎዳና። እግዚአብሔር ግን ከዚህ ይጠብቀን። ሌላው የኃጢአት ልምምድ ነው ወገኖች፣ የእድገት እንቅፋት። ሰው በኃጢአት ውስጥ እየኖረ ፍጹም በመንፈሳዊ ሕይወቱ አያድግም። ሰው ኃጢአትን እንደ ልቡ እያደረገ በኃጢአት እየተመላለሰ በፍጹም በመንፈሳዊ ሕይወቱ ሊያድግ አይችልም። ሊጸልይ ይችላል። አዎ በኃጢአት የሚመላለስ ከሆነ እያየው ጸሎቱ ከእጁ ላይ እየመነመነ ይሄዳል። ጸሎቱ ከህይወቱ እየጠፋ ይሄዳል። ሊያነብ ይችላል። አዎ ለህይወት ሳይሆን ለክርክር ሊሆነው ይችል ይሆናል። እናንተዬ ከኃጢአት እስራት ተፈተናል በኢየሱስ ስም። ድጋሚ በዚህ ባርነት እንዳንያዝ እግዚአብሔር ይርዳን። ኃጢአት ወገኖች፣ ኃጢአትን እምቢ ማለት ለክብር ያበቃል። ልፍጠንና ሌላ ደግሞ የእድገት እንቅፋት አለ ካልን ብዙ አለ። ግን ከሰዓት አንፃር ራስን አለመግዛት የእድገት እንቅፋት ነው። ራስን አለመግዛት ሁሉ ጊዜ ጀማሪ ያደርጋል። ሁሉ ጊዜ ከዜሮ ያስጀምራችኋል። ራስን አለመግዛት ምንም ያህል ከፍታ ላይ ሆኑ፣ ምንም ያህል በሰዎች ተወደዱ፣ ራሳችሁን የማትገዙ ከሆነ ግን ድንገት ቁልቁል ወርዳችሁ ራሳችሁን ታገኛላችሁ ወገኖች። ራሳችንን መግዛት ይብዛልን። ሌላው የእድገት እንቅፋት የመጨረሻ ይሁንና በአንደኛ ቆሮንቶስ 15:33 ላይ ክፉ ባልንጀራ እንደዛ ይላል። ክፉ ባልንጀርነት መልካሙን ምን ይላል? አመል በሉ እስቲ ምን ይለዋል? ያጠፋዋል፣ ያበላሸዋል። አንድ ዶክተር እንደተናገረው ከማን ጋር አብዝተህ እንደምትውል ንገረኝና የዛሬ 10 ዓመት ምን ልትሆን እንደምትችል እኔም ደግሞ ልንገርህ አለ። ግን ከማን ጋር ነው አብዝተህ የምትውለው? ያንን ንገረኝ፣ እኔ ደግሞ ፎርካስት ላድርግ፣ ልተንብይ። በቃ የዛሬ 10 ዓመት ወገኖች፣ ወዳጆቻችን በጌታ እንደኛ ያመኑ ናቸው ወይንስ አህዛቦች? ምስጥረኞቻችን በጌታ ያመኑ ናቸው? ዘርፎቻችሁ ላይ ያሉ ናቸው? ወንድም እህቶቻችሁ ናቸው? ወይንስ መጽሐፍ በሩቅ የሚላቸው በደጅ ያሉ ናቸው? በኢየሱስ ክርስቶስ አምነው ያልዳኑ ይሆኑ? በዚህ ዙሪያ ላይ መታደስ ይሆንልን። ከክፉ ባልንጀርነት መለየት ይሆንልን። ኢየሱስ ጌታ ነው። ሃሌሉያ። ክብር ለማን ይሁን? ክብር ለእግዚአብሔር ይሁን። ሌላው እንግዲህ የእድገት እንቅፋቶችን ጥቂት ካየን ለእድገት ደግሞ ምን ያስፈልጋል ወገኖች?
እንቅፋቶቹን አየን። አዎ ሰው ታዲያ ለማደግ ምን ያስፈልገዋል? በመጀመሪያ አንድ ክርስቲያን ለማደግ የእግዚአብሔር ቃል ያስፈልገዋል። ቅድም እንዳነሳውላችሁ በሐሰት ትምህርት ሰው ከእድገት አይደለም ከድነትም ከመስመር ይወጣል አይደለ? ስለዚህ የሐሰት ትምህርትን ሰው መቋቋም የሚችለው ይሄም ብቻ እኮ አይደለም። እግዚአብሔር አምላካችንን ማወቅም እኮ የቻልነው በምንድነው? እስቲ በቃሉ ነው በሉኝ። በቃሉ ነው ወገኖች። ጳውሎስ የቆላስያስ ቤተክርስቲያንም በኖስቲሲዝም ተመታ ነበርና የቆላስያስ መጽሐፍ ላይ ምዕራፍ 3 ቁጥር 16 ላይ እንደዚህ ያላቸው የእግዚአብሔር ቃል በሙላት ምን ይበልባችሁ አለ? እስቲ ይኑርባችሁ በሏ። በሙላት አለ። በሙላት ሊኖርባችሁ የሚገባ ነገር አለ። በሙላት በእናንተ ዘንድ ሊገኝ የሚገባ የተገባው ነገር አለ። በሙላት ሲገኝ ትክክለኛ ቦታው የሆነለት አካል አለ። ያም አካል የእግዚአብሔር ቃል ነው። ለእግዚአብሔር ቃል ጊዜን መስጠት ይሆንልን። በዚህ ያላችሁ ወጣቶች ናችሁ አላችሁ፣ ሴት እህቶቻችን አይደለ? ዛሬ በደንብ ማንበብ ካልቻላችሁ ነገ ማታነቡባቸው ጊዜዎች እኮ ብዙ ናቸው። እርግዝና ይመጣል አይደለ? ከሆነ አመታት በኋላ ይመጣል እኮ እርግዝና አለ፣ መውለድ አለ፣ በልጅ በምን መባከን አለ። ስለዚህ ዛሬ መታጠቅ ይሆንልን፣ ከእግዚአብሔር ቃል ጋር መጣመር ይሆንልን። አሜን። ኢየሱስ ጌታ ነው። ሌላው ለእድገት የሚያስፈልገን ጸሎት ነው። ጸሎት ጳውሎስ የተሰሎንቄን ሰዎች ምዕራፍ 5 አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ እንደዚህ ያላቸው ሳታቋርጡ ምን በሉ አለ? ጸልዩ። በቃ እንደውም ልታቋርጡ አይገባም። አሜን። አቦ ሳናቋርጥ መጸለይ ይሆንልን። ኢየሱስ ጌታ ነው። የጸሎት መንፈስ ያገኘን። ሃሌሉያ። ሳታቋርጡ ጸልዩ፣ በሁሉ ምን በሉ አመስግኑ እያለ ይመክራችኋል ወገኖች። ጸሎት ማደግ እንፈልጋለን። አው ጸሎት ከእግዚአብሔር ጋር ህብረት የምናደርግበት ዋና መሳሪያችን ነው። ዋና እግዚአብሔርን የምናመልክበት፣ እግዚአብሔርን ስም የምንባርክ፣ ጌታን የምናወራውም ጌታን የምንሰማበትም መንገዳችን ጸሎት ነው። ጸሎት ወገኖች። ስለዚህ ለእድገት የእግዚአብሔር ቃል ያስፈልገናል፣ ጸሎት ያስፈልገናል። ሌላው ለእድገት ምን ያስፈልጋል ካላችሁ ክርስቲያናዊ ህብረት ያስፈልገናል። ልክ እንደዚህ መገናኘት አለብን። መዝሙር መጽሐፍ ምዕራፍ 133 ቁጥር 1 ላይ እንደዚህ ይላል፣ ወንድሞች በህብረት ቢሆኑ ምንድነው? መልካም ነው በሏ። መልካም ነው። ኢየሱስ ጌታ ነው። ደግሞም ያማረ ነው ይላልና ያማረም መልካምም የሆነው እንደዚህ ስንገናኝ ነው፣ እንደዚህ ስንፈላለግ ነውና ወገኖቼ በእግዚአብሔር ቃል ላይ በጣም ሲሪየስ እንሁን። ጸሎት ላይ በጣም ሲሪየስ እንሁን። ይሄም ብቻ አይደለም፣ ህብረት ላይ ሲባል የአገልግሎት ዘርፍ ሊሆን ይችላል። አዎ ባታገለግሉስ ከወንድሞች ጋር ምን ህብረት፣ ከአሕዛብ ጋር የምታሳልፉትን ጊዜ ከወንድሞቻችሁ ጋር ማሳለፍ መልካም የሆነ ህብረትን መፍጠር፣ ይሄ በኢየሱስ ስም ይሆንልን። ይሄ ይብዛልን። ኢየሱስ ጌታ ነው። ማደግ አትፈልጉም? ማደግ አልናፈቃችሁም? በዚህ ዘመን ላይ ቅድም እንዳልኳችሁ ቤተክርስቲያን በያቀጣጫው አንድ ሰው አቤት እቺ አጥቢያ ብሎ ስለ አንድ አጥቢያ ነገረኝና እዛም አጥቢያ ሰው ነው ያለው አልኩት ሳላስጨርሰው። ሰው ካለ የተወሰነው ከታለ ወገኖች፣ ሰው ካለ እንትርክ አለ። ለምንድነው ካላችሁ ማደግ እንደሚገባን ማደግ አልቻለም። ዛሬ ግን በኢየሱስ መንቀሳቀስ ይሆንልን። ማደግን የሆነ እንደሆነ አማራጭ ሳይሆን እንደ ግዴታ አይተን መሄድ ይሆንልን። ኢየሱስ ጌታ ነው። ጸልይ።